የተከበራችሁ አባቶች፣ ወንድሞች፣ እህቶች የዛሬው የኹጥባው ርዕሳችን መጨረሻው ሲያምር ነው። አዎ ሁሉም ነገር የሚያምረው ሁሉም ነገር ለስኬት የሚበቃው መጨረሻ ሲስተካከል ነው። አሁን ያለንባቸው ጊዜያት ወራቱ 12ኛ ወር ነው። ኸይር ነገር ስንሰራ በዚህ ዓመት ቆየን። ዙልሂጃን አላህ ወፈቀን አሳለፍነው 10 ቀናቶቹ ኺትማውን እናሳምረው። ይህንን አሳምረን ለቀጣይ ደግሞ አዲስ ወር አንደኛው ወር ብሎ የሚመጣው ሙሐረም ሲመጣ ደግሞ ራሳችንን ከዛኛው ዓመት ይሄኛው ዓመት ላይ እንዴት አዲስ ራሴን ተለውጬ እንዴት መጓዝ አለብኝ ብለን እንድናስብ ነው የዛሬው መጨረሻው ሲያምር በሚል ርዕስ የተዘጋጀ ኹጥባ። ቀደምቶቹን አስጨንቋቸዋል። ምን የኻቲማ ጉዳይ ዛሬ ባለንበት ሁኔታ አይደለም። በምን ሁኔታ እንደምንሄድ አናውቅም። ሁሉም ባለበት እንደዚህ ጀማ አምሮበት መስጊድ እየተመላለሰ አላህ ወፍቆት በዚህ ከሄደ እድለኛ ነው። ነገር ግን ማንም ሰው ምን አቅም መጨረሻውን አቅም። እኔ አንድ ሰሐቢይ ነበር በነብዩ አለይሂ ሰላቱ ወሰላም ዘመን ሱረቱ አሊ ኢምራን በቀራ ሲወርድ ሲጽፍ የነበረ ኋላ ግን ይሁዶች ይሻሉኛል ብሎ ጭብጨባ ምኑ ሲበዛበት ወደ ይሁዶች ነው የሙሐመድ ጸሐፊ ብለው አጅበው ተቀበሉት። ሞት አይቀርም ሞት መጣ፣ ቀበሩት። ምድር ግን አልፈልግህም አለችው፣ ተፋችው። ይሄ የሙሐመድ ጓዶች ናቸው የሚያደርጉት አሉ ይሁዶቹ። ሌላ ቦታ ቀበሩት፣ አሁንም ምድር ተፋችው። በሶስተኛ ሌላ ቦታ ቀበሩት፣ አሁንም ተፋችው። አልፈልግህም ማለት ሱረቱ አሊ ኢምራን በቀራ ሲወርድ አብሮ የነበረ ኻቲማ ሲበላሽ ከባድ ነው። መጨረሻው ጀናዛውን እንስሳቶች አሞራው ምኑ እየበልተው ነው የጨረሱት። አላህ ኻቲማችን አላህ ያሳምረን። መጨረሻው ማማር ስለ መጨረሻ መጨነቅ በእያንዳንዳችን ላይ እጅግ አስፈላጊ ነጥብ ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አነስ ብኑ ማሊክ ባስተላለፉት ሐዲስ ምን አሉ? ኢዛ አራደ አላሁ ቢአብዲ ኸይረን አላህ አንድ ለባሪያው ኸይር ነገር ሲፈልግለት ኢስተዕመለሁ አሉ፣ ያሰራዋል አሉ። ኢስተዕመለሁ ቃሉ ወከይፈ የስተዕሚልሁ አሉ። እንዴት ነው ብለው ጠየቁ ሰሃቦች። የስተዕሚልሁ ማለት ምን ማለት ነው ሲሏቸው ቃለ ይወፊቅሁ ሊአመልን ሳሊሕን ቀብለል መውቲ ከመሞቱ በፊት ኸይር ነገር እንዲሰራ አላህ ያደርገዋል። ኸይር ነገር ላይ እንዲቀመጥ አላህ ያደርገዋል። በኸይር ነገር ላይ እንዲሯሯጥ አላህ ያደርገዋል አሉ። ሐዲሱን ኢማሙ አሕመድ፣ ትርሚዚ፣ አልባኒ ሰሂሁን ያሉት ሐዲስ ነው። ሞት ሩቅ ነው፣ ጋይብ ነው፣ አናውቀውም። መች እንደሚመጣ አናውቅም። ሁሌም እኛ ለሚጠበቅብን ዝግጁ ነው መቀመጥ ነው። አብደላህ ብኑ ሙባረክ ነገ ትሞታሉ ቢባሉ ምን ይሰራሉ ሲባሉ ምንም አሉ። ለምን? ሁሌም ነገ ሞታለሁ ብዬ ነው የተዘጋጀሁታል። ነገ ሞታለሁ የሚለው ሰው ዙሁር ሲሰግድ በስነ ስርዓት ይሰግዳል። አስር ሲሰግድ በስነ ስርዓት ነው። መግሪብ፣ ኢሻ፣ ሱቢ ለምን? ሰላተል መወዳ የመሰናበቻው ሰላት ነው መጨረሻዬ ነው ብሎ አሳምሮ ኹሹ የተሟላ ሰላት ይሰግዳል። ለምን? ለይሄን ነው። እኛ ነገ ትሞታላችሁ ብንባል ብናውቀው እዳችንን እንሯሯጣለን፣ ኸይር የተባለ እንሰራለን፣ ግን አናቅም። እንደ ሙስሊም ግን ሁሌም ልንዘጋጅ ይገባል። ለምን? ሞት የሚባለው መከራ ከባድ ነው። ነብዩ ላይ እኮ ከበደባቸው። እናታችን አይሻ ረዲየላሁ ዐንሃ ስትናገር ኢማም ቡኻሪ በዘገቡት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ሆነው በጣም ጨንቋቸው እጃቸውን ውሃ ውስጥ እየከተቱ ፊታቸውን ያብሱ ነበር። እንደውም እና ፋጢማም እና አይሻም ፎጣ ነገር እያደረጉ ጭምር ግንባራቸው ላይ ያደርጉ ነበር። ትኩሳቱ ምኑ በጣም ከባድ ነበር። ምን ይሉ ነበረ? ላ ኢላሃ ኢላላህ ከአላህ በስተቀር የሚመለክ አምላክ የለም። ኢነ ሊልመውቲ ሰከራት ለሞት እኮ ስካር አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን እንዲቀጥ አደረጉና ፈየቁል ማለት ጀመሩ ፊ ረፊቂል አዕላ የላይኛው ጉርብትና እያሉ ወደ ላይ መሄድን ወደ አላህ መሄድን መሞትን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፈለጉ። ሐታ ቆቢደ እስከሚያዙ ሰዓት ድረስ ይናሉና ወማለት የደሁ እጃቸውም ዘንበላለች ትላለች እናታችን አይሻ ረዲየላሁ ዐንሃ። አባ ሁረይራ ታላቁ ሰሃባ 5374 ሐዲስ ያፈዙት ለዚህ ኡማ ዒልም የሰጡት አባ ሁረይራ ሞት ሲመጣባቸው አለቀሱ። ሲጠየቁ እኔ እኮ ለዱንያቸው አይደለም አለቅሷል፣ ነገር ግን ሊቡዕዲ ሰፈሪ ወቅለቲ ዛዲ አሉ። የሚሄድበት አገር ርዝመቱና እንደዚሁም ያስኩ ስንቅ ማነሱ። የአንድ ወር መንገድ ሂደህ የ15 ቀን ስንቅ ብትይዝ የ10 ቀን ስንቅ ብትይዝ ይበቃሃል? አይበቃም ማለት። አባ ሁረይራ የሚሄድበት አገር አኼራ ረጅም ነው፣ ስንቄ ስራዬ ግን ትንሽ ነው። ማን? አባ ሁረይራ
ሰዓታቸውን በአጠቃላይ መስጊድ ያሳለፉ የነብዩ አንበሳ ደረሳ ኢልምን ከነብዩ ወሰዱ ለዚህ ኡማ ኢልም የሰጡ አባ ሁረይራ እንዲህ ካስጨነቃቸው እኔና አንተስ ሞት የሚባለው ነገር ደጋጎችን ያስደነቀ ነው ኻቲማ የሚባለው ነገር ደጋጎችን ሰዎች አስደንግጧል ቀልባቸውን አሸብረዋል ሱፊያኑ ሰውሪ ታላቁ ሙሐዲስ ረሂመሁላህ በጣም ይፈሩ ነበር ይጨነቁ ነበር እንደሚሉ ነበር አኻፉ አን ኡስለበ الإيمان عند الموت እንደው በሞት ሰዓት መጨረሻ ሰዓት ኢማኔ እንዳይወሰድብኝ ብለው ይሰጉ ነበር ሱፊያኑ ሰውሪ ማለት ሙሐዲስ ናቸው ታላቅ ዓሊም ናቸው ሞት ሲመጣብኝ እንደው ምንድነው ሆኖ ኢማኔ እንዳይወሰድብኝ እኛ ግን ሱብሃንአላህ እንዝናናለና አረጋግጠናል ለራሳችን አይደል ከዛ ምስገው ነገር እናበላሻለን ሰላታችንን እንፎርፈዋለን የሆነ አጋጣሚ ብቻ ወይ ጁማዓ ጠብቄ ልሰግድ እችላለሁ ወይ ደግሞ የሰው ሐቅ ላይ እንደፈለኩ ሆናለሁ እነዛ ደጋጎቹ ከመልካም ስራቸው ጋር ፍራቻ ነበረባቸው ለምን ከተባለ ይሄ ኻቲማ የሚባለው ነገር የደጋግ ሰዎችን ቀልብ ያስደነገጠና መጨረሻችን ምን ይሁን ብሎ የፈሩት ጉዳይ ነው ማናችንም የዛሬው ሁኔታ አናቅም የዛሬው ሁኔታ አናቅም ዛሬ ባለንበት ነገ ምንድነው አናቅም ለምን አንድ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አስታውሱ አብዱላህ ኢብኑ መስዑድ ያስተላለፉት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ኢነ الرجل لا يعمل بعمل اهل النار አንድ ሰው የጀሃነምን ሰው ስራ ይሰራል حتى ما يكون بينه وبينها الا ذراع ስንዝር እስክትቀር አንድ ስንዝር እስክትቀር ድረስ ይሰራና አላህ ወፍቆት فيسبق عليه الكتاب የተጻፈ ይቀድመዋል فيعمل بعمل اهل الجنه የጀነትን ሰው ስራ ይሰራና فيدخل الجنه ጀነት ይገባል ሰው ላይ እንዳፈርድ ነው እከሌሊ ነው እንዳትል መጨረሻውን አታቀም وان الرجل ሌላኛው ደግሞ አለ لا يعمل بعمل اهل الجنه يا الله የጀነት ሰው ስራ ይሰራል حتى ما يكون بينه وبينها الا ذراع በሱና በጀነት መካከል ስንዝር እስክትቀር ድረስ فيسبق عليه الكتاب እስመ ተጻፈ ይቀድመዋል فيعمل بعمل اهل النار የጀሃነምን ሰው ስራ ሰርቶ فيدخل النار እሳት ይገባል አሉ متفق عليه ሊሞት ትንሽ ቀርቶ እከሌ ስትለው ይሄዳል ምን አይነት ሰው ነው አሉ ዑለማዎቹ ኢኽላስ የሌለው ሰው ለአላህ ሰው ለሰው ቢሰራ ሰው ሲታይ መጀመሪያ አምራል መጨረሻው ግን የከፋ ይሆናል ኢኽላስ አለመኖር ሪያ ይስሙልኝ እዩ ማለት ከባድ ነው አላህ ይጠብቀን ስለዚህ ሁላችንም ልንጨነቅለት የሚገባ ጉዳይ ነው ታዲያ ኻቲማችን እንዲያምር መጨረሻው ለማማር ሰበቦቹ ምንድናቸው ከተባለ የተወሰኑ ሰበቦችን እንመልከት የመጀመሪያው فمن اسباب الحسن الخاتمه تقوى الله عز وجل አላህን መፍራት ነው في السر والعلن በድብቅም በግልጽም አላህን በብቸኝነት መገዛት እሱን መታዘዝ ከመጥፎ ነገሮች መራቅ በዲናችን ላይ አጀላችን እስኪደርስ ድረስ እስቲቃማ እንዲኖርና አላህን እየተማጸንን ቀጥ ብሎ መሄድ አላህን መፍራት በድብቅም በገሃድ በጨለማ በቀን ሰዎች ኖሩ አልኖሩ ማንም ይሁን ማንም ኢተቂላህ ሐይሱማ ኩንት አላህን ፍራ አይ ሰዎችን ስናፈርተን ሰው በሌለ ሰዓት ደግሞ አላህ አይኝም ብለን ለአላህ ከሰዎች ያነሰ አመለካከት ሰጥተን የምንጓዝ ከሆነ መጨረሻችን ያስፈራል ኢነል ለዚነ ቃሉ እነዛ ብሎ ያሉ ረቡና አላህ ጌታችን አላህ ነው ያሉ ثم استقاموا ከዛም ቀጥ ያሉ ወዲህ ያላሉ ችግር ሲመጣ ወደ አላህ ነው ደስታ ሲመጣ አላህን ማመስገን ነው ችግር ሲመጣ ወደ ጥንቁልና ወደ ተለያየ ቦታ ዲንን በዘይት መሸጥ በዱቄት መለወጥ በሆነ ነገር በተቃራኒ ጾታ ላ የሌለባቸው ቀጥ ያሉ ሰዎች ተተነዘሉ عليهم الملائكه በእነሱ ላይ መላእክቶች ይወረዳሉ መቼ እንደል ሞት ሲመጣ መላእክቶች ይመጣሉ አላ ተኻፉ አትፍሩ እንዳሰቡ ምትሄዱበት ሀገር ጀነት ነው ምቹ ደስታ ያለ ነው ወላ ተሕዘኑ እንዳታዝኑ ትታችሁ ለምትሄዱት ቤተሰቦቻችሁ ንብረቶቻችሁ እንዳታዝኑ ወአብሽሩ ተበሸሩ بالجنه التي كنتم توعدون ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ተበሰሩ ይላችኋል ማን የአላህን በብቸኝነት ተገዝተው ለሚሄዱ ሰዎች ኸይር ነገር ላይ መገኘት አቢ ኡማማ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ሰናኢዑል ማዕሩፊ ተቂኡ መሳሪዕ السوء መልካም ነገር መስራት በመልካም ነገር ላይ መገኘት መጥፎ አወዳደቅ እንዳይወድቅ ያደርገዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስ እንደው ምን ይላሉ ቢወድቅ እንኳን መደገፍ ያገኛል
ቢወጡ እንኳን ሁሌ መልካም ስራ من عمل صالحا فلنفسه መልካም የሰራ ለራስ ነው። ሁለተኛው ኻቲማችን እንዲያምር ሁሌም ቀልባችንን እናስተካክል፣ ስራችንን ለአላህ ማድረግ፣ ከመጥፎ ከምቀኝነት ከመሳሰሉት ነገር ማጥራት ለአላህ ብቻ። ለምን አላህ ትክክለኛ የሚመለከተው ዋናው ቦታ ቀልባችን ነው። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ቅርጽ ወደ ንብረታችሁ አይመለከትም፣ ነገር ግን ወደ ቀልባችሁና ወደ ምሰሩት ስራ አላህ ይመለከታል። ስራው ምን አይነት ስራ ነው? ቀልቡስ ለማን ነይታል? ለአላህ ነው? ለሌላው? ከአላህ የሚደበቅ የለም፣ አላህ ያውቀዋል። ለምን እቺ ሰውነታችን ውስጥ አንዲት ቁራሽ ስጋ አለች። እሷ ከተስተካከለች ሁሉም ይስተካከላል፣ እሷ ከተበላሸች ሁሉም ይበላሻል። አላ ወኢነ ፊል ጀሰዲ ሙድጋ፣ አንዲት ቁራሽ ስጋ አለች አለ አላህ መልክተኛ ሰለላሁ ዐለይሂ ወሰለም። ኢዛ ሰለሐት ሰለሐ አልጀሰዱ ኩሉ፣ እሷ ካማረች ከበጀች ከተስተካከለች ሁሉም ነገር ተስተካከለ። ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉ፣ እሷ ከተበላሸች ሁሉም ነገር ይበላሻል። አላ ወሂየ አልቀልቡ፣ እሷም ቀልብ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሌላው በአላህ ላይ መልካም ጥርጣሬ መጠራጠር። አና ዒንደ ظኒ አብዲ አሉ አለ አላህ፣ እኔ ባሪያዬ በጠረጠረኝ ሁኔታ ያገኘኛል። አላህን በመልካም መጠርጠር፣ በተለይ ደግሞ በሽታ ሲመጣ ህመም ባለበት ሰዓት ላይ አላህ ይምረኛል፣ አላህ ጀነትን ይለግሰኛል፣ ተስፋው ወደዛ ማለምለም አለበት ይላሉ ዑለማዎች። ለምን ልክ በሽታ ሲመጣ ወንጀል ላይ ወድቃ ከሆነ ሸይጣን ይመጣና ይጫወትብሃል። የሁሉ ዘለህ ጨፍረህ አሁን በሳ ስትመለስ አታፍርም? ተስፋ ቆርጠህ በአላህ እንድትክድ መንገዱን ያመቻችልሃል። ዑለማዎች ታዲያ ምን አሉ? ረጃና ኸውፍ የሚባለው 50% መሆን አለበት። ነገር ግን አንዱ የሚበልጥበት ቦታ አለ። መቼ? እንደዚህ ጭንቅ መከራ ውስጥ በሽታ ላይ መጨረሻ ሰዓት ላይ አላህ ይምረኛል፣ ሸይጣንን ማበሳጨት፣ አላህ ይምረኛል የሚለውን ተስፋ ማድረግ፣ እንዳይቀጣኝ ብለህ መስጋት። ግልጽ ነው አይደል? ለዚህም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሲነግሩኝ ይላሉ፣ አንዱ ሰሃባ ዘንድ መጡ። ነብዩ ሰለላሁ ዐለይሂ ወሰለም ገቡ፣ ሊሞት እያለ ነው። ከዛ ነብዩ እስቲ ምን ያገኘሃል? ውስጥ ያለው ነገር ምንድነው ብለው ጠየቁት። ያ ረሱላህ፣ አንተ የአላህ መልእክተኛ ወይ ኢኒ አርጁላህ፣ እኔ አላህን ተስፋ አደርጋለሁ፣ ወኢኒ አኻፉ ዙኑቢ፣ ወንጀሌንም ደግሞ ሰጋው ፈራው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ ላ የጅተሚዓኒ ፊ ቀልቢ አብድን ሚስሊ هذا الموطن إلا أعطاه الله ما يرجوه وآمنه مما يخافه። አንድ የአላህ ባሪያ እነዚህ ሁለት ነገሮች አይሰባሰቡ አላህ ከሚፈራው ነገር ነጃ ያለው ቢሆንና የሚፈልገውን ነገር የሰጠው ቢሆን እንጂ። አላህን በመልካም መጠርጠርና ወንጀልህን መስጋት መፍራት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 3 ቀን ሲቀራቸው ይላሉ ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ قال سمعت النبي صلى الله عليه وسلم قبل وفاته بثلاث ከ3 ቀን በፊት ነብዩ ሊሞት ሲሉ ምን አሉ? ላ የሙተነ አሐዱኩም፣ አንዳችሁ እንዳይሞት ኢላ ወሁወ يحسن بالله ظنه رواه مسلم፣ በአላህ ላይ መልካም ጥርጣሬ ኖሮት እንጂ እንዳይሞታል። አላህን ተስፋ ማድረግ መጠርጠር። ሌላው ዱዓ ማብዛት ነው። አናቆም ሰላት ሰግደን ያ ረቢ ተቀበለኝ፣ ያ ረቢ ዛሬ መስጊድ እንደተቀመጥኩ ሁሌ አስቀምጠኝ፣ ያ ረቢ ጽናቱን ለግሰኝ ብለን ዱዓ ማድረግ። ለምን? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሁል ጊዜ ስራቸው ነበር። ይህንን ዱዓ በሚያደርጉበት ሰዓት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ረዲየላሁ ዐንሁ ምን አላቸው? አንተ የአላህ መልእክተኛ ወይ ይህንን ዱዓ ያበዛሉ ብሎ ጠየቃቸው። አዎ አበዛለሁ። ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ፣ አንተ ቀልብን የምትቀያይር ቆይ ጌታ ወይ እኔን ዲኔን እስልምና ላይ አጽናኝ፣ ማንነቴን በእስልምና አድርጎ ብሎ ዱዓ ሲያበዙ ቃለ ፈቁልና ያ ረሱላላህ፣ አንተ የአላህ መልእክተኛ ወይ አመና ቢክ፣ በአንቱ አምነናል በመልእክተኝነቱ፣ ወቢማ ጂእተ ቢሂ፣ ይዘውት በመጡት ነገርም ተቀብለናል። ፈሀል ተኻፉ ዐለይና፣ አሁን እርሱ በእኛ ላይ ይፈራሉ እንደው ከዲን ይወጣሉ ብላችሁ አሏቸው። ቃለ ነዓም፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈቃለ ነዓም፣ አው ኢነል ቁሉብ፣ ቀልቦች እኮ በይነ ኡስቢዐይን ሚን አሳቢዕላህ፣ ከአላህ ጣቶች መካከል በሁለት ጣት ውስጥ ነው። አዘ ወጀል ዩቀልቡሃ ከይፈ የሻ፣ እንደፈለገ አላህ ይገለባብጣቸዋል። ዩቀልቡሃ፣ ይገለባብጣታል። ጠዋት ሙስሊም የነበረ ማታ ሊክድ ይችላል። ልክ ውሃ ጥዳችሁ እንደሚንተከተከው የሰው ልጅ ቀልብ ከዛ የበለጠ ይገለባበጣል አሉ። በየትኛው ማረፊያው በየትኛው በኩል እንደሚጸና አይታወቅም። ስለዚህ ዱዓ ያስፈልገዋል። ምን አይነት ዱዓ? ጌታ አጽናኝ፣ ደካ
ደካማ ነኝ በዲንህ ላይ አጽናኝ ብለን የሁል ጊዜ ዱዓችን መሆን አለበት። ኻቲማ የሚበላሽበት መንገድ ምን ነው ከተባለ አንደኛው አላህ ይጠብቀን ገፍላ ላይ መሆን። ሁሌ ገፍላ ላይ ከአላህ የራቀ ሰው ኻቲማው ሊበላሽ ይችላል። በወንጀል ላይ መጽናት። አንዳንድ ሰው ወንጀል ይሰራል፣ ዛሬም አይመለስም፣ ነገም አይመለስም። ጊዜ ይሰጠዋል። መቼ? ቆይ እድሜ 40 ሲሞላ እህቴም ቆይ ሂጃብ የምለብሰው ሳገባ ነው፣ ቆይ የሆነ ቦታ ስደርስ ነው፣ ትምህርቴን ስጨርስ ምናምን አናውቀውም መቼ እንደሚወስደን። ኻቲማችን ሊያበላሽብን ይችላል። የዚህ አይነት ምኞቶች በወንጀል ላይ መዘውተር፣ ወንጀል ላይ መቆየት ከባድ ነው። የሆነ ቦታ መስጊድ ዳዕዋ ተደረገን፣ ለኔ ነው መልእክቱ ብለን ወደው ተውባ እናድርግ። እዛው በተቀመጥንበት ለምን ሳንነሳ እዛው አጀላችን ሊደርስ ይችላል። እድሉን ባገኘንበት ሰዓት የሚያስታውሰን ባገኘን ሰዓት ያ ረቢ ማረን ማለት ተውባ ማድረግ ወደ አላህ መመለስ። አለዛ በዛች ቦታ ላይ መጽናት፣ ወንጀል ላይ መቀመጥ ከባድ ነው። ኢብኑል ቀይም ረሕመቱላሂ ዐለይሂ ምን ይላሉ? ወዕለም ወቅ አነ ሱአል ኻቲማ አዕዘነ አላሁ ተዓላ ሚንሃ ከሷ አላህ ይጠብቀናል። ላ ተኩኑ ሊመን ኢስተቃመ ዛሂሩሁ ወሰለሐ ባጢኑሁ ከላይም ቀጥ ያለ ውስጡም ጽድት ያለ ንጹህ የሆነ የተስተካከለ ሰው ላይ ኻቲማ መበላሸት አይመጣም። ማሱሚያ ቢሃዛ ወላ ዑሊመ ቢ ይህን እስከዛሬ አልሰማንም፣ በዚህም አይታወቅም የለም። ለምን? ውስጡም ንጹህ ነው። ከላይም ንጹህ ከሆነ አላህ የተቀበለው ማሻአላህ ነው። ምናልባት ሊበላሽ ብሎ ማለት ነው ውስጡ ተበላሽቶ ከላዩ ዛሂሩ ያማረ ይመስለው ነው፣ ውስጡ ግን የተበላሸ የሙናፊቅነት አይነት ምልክት ያለበት። በዚህ ነገር ላይ መቼም አልተሰማም። የሚበላሸው ማን ነው? ወኢነማ ተኩኑ ሊመን ለሁ ፈሳዱን ፊል ዓቂደቲ አው ኢስራሩን ዐለል ከባኢሪ ዓቂዳው ከተበላሸበት ወይም ትላልቅ ወንጀል ላይ ደግሞ የተዘፈቀ ሰው ካልሆነ በስተቀር ውስጡም ላዩም ያማረ ሰው መጥፎ ሆነ ሲባል ሰምተን አናቅም። አንድ ዓሊም ምን ይላሉ? አንደኛው ሊሞት ሲል ላኢላሃ ኢለላህ በል ብለውት አጠገቡ መጡ። እሱ ግን እናንተ በምትሉት ነገር ክጃለሁ አለ። ወማተ ዐላ ዛሊክ በዛም ሞተ። ፈሰዐልቱ አንሁ ጠየኳቸው። ፈኢዛ ሁወ ይህ ሰው እኮ ነበረ ሙድሚኑ ኸምሪን ኸምር አዘውትሮ የሚጠጣ ሰው ነበረ። ኸምር የሚጠጣ ሰው ኢብኑ ደቂቅ አልዒዲ ምን ይላሉ? አክሉ ሪባ የሚበላ ወለድ ተጠንቀቁ። ሙጀረቡን ሊሱኢል ኻቲማ ኻቲማ ለመበላሸት ትልቅ ምክንያት ይሆናል፣ ስለታየም ነው ይላሉ። ላኢላሃ ኢለላህ በል ሲባል አንዳንዱ አላህ ይጠብቀን፣ ላኢላሃ ኢለላህ በል ነገ ልትሞት ስትል ይጠቅምሃል ሲባል ቆይ ነገ እለዋለሁ ይላል። አላርም አይደለም እኮ የሞላኸው፣ የዛ ሰዓት የሚመጣ አይደለም። የሚመጣው እኮ ዛሬ የኖርንበት ነው። ዛሬ የሰራነው ነገር የዛን ይስተካከላል፣ አለዛ ግን እየተበላሸ ይመጣል። ሌላኛው በድብቅ የሚሰራ ወንጀል ኻቲማን ለማበላሸት ምክንያት ይሆናል። አላህ ይጠብቀን። ድብቅ ሰው አይኝም ማንም የለም ብለን በድብቅ ምንሰራ ወንጀል ኻቲማ ለመበላሸት ምክንያት ይሆናል አሉና አንድ ሐዲስ እንደ ምክንያት አመጡ። ኢነ ረጁለ አንድ ሰው ለያዕመሉ አመል አህሊ ጀና የጀነትን ሰው ስራ ይሰራል። ፊማ የብዱ ሊናስ ሰዎች በሚያዩት እይታ ሲታይ የጀነት ነው። ወሁወ ሚን አህሊ ናር እሱ ግን የጀሃነም ሰው ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንዱ ሰሃባ ይሄ ሰው የጀነት ነው እያለ ሲመሰክሩ ጂሃር ላይ ሻሂዱ ነው፣ እሱማ የጀሃነም ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩማ ጀሃነም ያሉት ያለ ምክንያት አይደለም ብሎ ተከታተለው ሄደ። ሲያዩ መጨረሻ ጠላት ያቆሰለው ቁስል ነበረ። ሰብር አጣና ሰይፉን መሬት ላይ አድርጎ ተኛበት። ሆዱ ላይ ከቶ ከጀርባው እንደወጣ አደረገ። ራሱን በራሱ ገደለ ማለት ነው። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ እውነት ብለዋል። ምን ይሄን እኮ እንዲተመለከቱ ሲሉ ይሄንን ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ኻቲማችን እንዲያምርልን እነዚህና መሰል ነገሮችን እናድርግ። وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم استغفر الله استغفر الله استغفر الله استغفر الله الحمد لله رب العالمين وأشهد أن لا إله إلا الله وحده لا شريك له
وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه أجمعين. أما بعد فأوصيكم ونفسي بتقوى الله تعالى، فإن من اتقى الله وقاه وعصمه وأواه. قال تعالى: يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم. أيها المسلمون، إن للحسن الخاتمة علامات وأمارات وإدحات، فأيما امرئ مات إهداها كانت بشارة له ويا لها من بشارة. ኻቲማ ለማማር ምልክቶች የተለያዩ ነገሮች አሉ ይባላል በዱንያ ላይ። የመጀመሪያው ሸሃዳን ብሎ መሄድ ኻቲማው የማማር ምልክት ነው። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ: መን ካነ አኺሩ ከላሚሂ ላ ኢላሃ ኢለላህ ደኸለል ጀና። የመጨረሻው ቃል ላ ኢላሃ ኢለላህ የሆነለት ሰው ጀነት ገባ። ይገባል አይደለም፣ ደኸለል ጀና ጀነት ገባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የመጨረሻው ቃል። ስለዚህ የመጨረሻው ቃል መቼ ይመጣል ከተባለ ዛሬ ስንኖረው ነው፣ እናዘወትረው። ከሀገራችን አንድ አሊም አንዱ ሊሞት ሸሃዳ ያዛሉት የኮምፒውተር ሳይንስ አስተማሪ ነው። በዛ ላይ ነው ምሩቅ የኖረው በሱ ነው። ሰላት የለ ምን የለ ቁል ላ ኢላሃ ኢለላህ ይሉታል። ኤፍ1 ኢንተር ተጫኑ ይላል። ኮምፒውተር ላይ ነው ኖረው እቺን ቃል እየተናገረ ይሄድ። ሌላኛው ካፒቴን ነው፣ ሱዑዲያ ነው። የሳውዲያ ዶክተሮች ሊሞት ሲል ሻሃዳ ያዝ ይሉታል። ላኢላሃ ኢለላህ በል ሲሉት ዶክተሮቹ ቸኩለው ነው እንዳያመልጠን ብለው ሁሩፎቹን ይሄ መዱን የሚሳበውን ምኑን ትተው ቁል ላኢላሃ ኢለላህ ቁል ላኢላሃ ኢለላህ ይሉታል። ይሄ ደግሞ ሊሞት እያለ አንተ ዶክተር ወይ መዱን ረሳኸው የሚባለው እኮ ላኢላሃ ኢለላህ ነው እያለ ሊሞት እያለ ያስተምራል። አላህ ያገራለት ምን አይነት ሰው ነው እንደዚህ ከተባለ የኖረበት ነው። ስለዚህ አፍደሉ ዚክሪ ከዚክሮች ሁሉ በላጩ አንዱ ላኢላሃ ኢለላህ ነው። እናዘውትረው። ለመቼ ይጠቅምሃል? መጨረሻ ሰዓት ይጠቅምሃል። ያልሰራኸው ያልኖርክበትን ስለማታገኘው። ስለዚህ የመጨረሻው ቀን ላኢላሃ ኢለላህ የሆነለት ሰው ጀነት ገባሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው የኻቲማ ማማር ምልክቱ ኢማም አሕመድ ትርሚዚ እንደዚሁም አልባኒ ሐሰን ባሉት ሐዲስ ላይ ጁምዓ ቀኑም ወይ ሌሊቱም መሞት ምልክት ነው፣ ያማረ ነው ይላሉ። عن عبد الله بن عمرو رضي الله عنهما قال رسول الله صلى الله عليه وسلم: ما من مسلم يموت يوم الجمعة أو ليلة الجمعة إلا وقاه الله فتنة القبر. عند مسلم የለም በጁምዓ ቀን በሌሊቱ ከሞተ አላህ ከቀብር ቅጣት የጠበቀው ቢሆን እንጂ። አላህ ኻቲማችን አላህ ያሳምርልን። ሌላው የመጨረሻው በዚህ ፕሮግራማችን ላይ ኻቲማ የማማር ምልክት ስራህን እየሰራህ በመልካም ነገር ላይ ሆነ መሞት የኻቲማ ምልክት ነው። አሁንም ሁዘይፈቱል የማን ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ: መን ቃለ ላ ኢላሃ ኢለላህ ብሎ ኹቲመ ለሁ ለሱ በዛው የመጨረሻው የሆነለት ሰው ቢሃ ደኸለል ጀና ጀነት ገባሉ። ወመን ሳመ የጾመ የውመን አንድ ቀን ኢብቲጋ ወጅህላህ የአላህን ፊት ፈልጎ ለአላህ ብሎ ጾሞ ኹቲመ ለሁ ቢሃ በዛው ኺትማው ከሆነለት መጨረሻው ቀን ከሆነ ደኸለል ጀና ጀነት ገባሉ። ወመን ተሰደቀ ቢሰደቀቲን ሰደቃም ሰጥቶ ኢብቲጋ ወጅህላህ የአላህን ፊት ፈልጎ ሰደቃ ከሰጠ ኹቲመ ለሁ ቢሃ በሱ ኺታም ከተደረገለት መጨረሻው እሱ ከሆነለት ደኸለል ጀና ጀነት ገባ። ረዋሁ አሕመድ ወሰሐሐሁ አልአልባኒዩ። ስለዚህ ኻቲማችን እንዲያምር ሁሌ ጭንቀታችን ነው። የሆነ ነገር ሲባል እነከሌ እከሌ አንበል። እኔስ ምንድን ነኝ? መጨረሻዬ እንዴት ነው? በምን ሁኔታ ነው የሚሄደው? ቀብር ስገባ ስራዬ ብቻ ነው የሚከተለኝ። የሰገድኳቸው ሰላቶች ነው የሚከተሉኝ። ያደረኩት ዚክር ነው፣ መልካም ስራዬ ነው። መጥፎም ካለ መጥፎ ስራዬ ነው፣ አይላቀቅም። ወዳጆችህ የምትወድ ባለቤትህ አንድ ቀን ቀብር አታድርም። የሚወድሽ ባለቤትሽ አንድ ቀን ቀብር አታድርም። ወዳጆችህ ጓደኞችህ ስንት ቦታ ስንት ሀገራት ስትዞር የነበርካቸው በጣም ወዳጄ የልብ ጓደኛ የምትለው አንዱ ሰው ቀብር አብሮህ አይገባም። ካንተ ጋር የሚገባው ማን ነው? ስራህ ነው። ስራህ ኢንካነ ሷሊሃን መልካም ከሆነ ያስደስትሃል፣ አለዛ ግን በስራህ ትጸጸትበታለህ። ስለዚህ ኻቲማችን ያማረ እንዲሆን የሁላችንም ዱዓ እናድርግ። ፈጥሉቡ ረሂመኩሙላህ ሁስኑል ኻቲመት ቢልመዳብ
بالمداومة على طاعة ربكم والبعد عن معصيته والاستقامة على أمره، فما أعظمها من غاية وما أجلها من مطلب. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين، فقد أمركم الله تعالى بالصلاة والسلام عليه في محكم كتابه، حيث قال عز قائلا عليما: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين، وأنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم برحمتك نستغيث. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واذكروه جليل على يذكركم واشكروه على نعمه يزيدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.